አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። እንግዲህ እንዴት ተለመደው ዛሬ በአዲስ መጥቻለሁኝ። እዚህ ጋር ለቁርስ የሚሆን ነው ይዤላችሁ የመጣሁት። እንግዲህ ቁርስ አንዳንድ ጊዜ ስራ በዛ ሲልብን ስለሚል ዱቄቱን እዚህ አድርጌያለሁኝ። እዚህ ደግሞ እንደምታዩት እርሾ ነው ብቻውን እንትን ጋር ለብ ያለው ውሃ ጋር ትንሽ የስኳር አድርጌ ኮፍ ብሎ ይሄው እንደምታዩት ጨመርኩኝ ማለት ነው። ጊዜ ለመቆጠብ ነው። ይሄ ደግሞ ፒንክ ፓውደር ነው ማለት ነው። ዳባችን በጣም ነው የሚያምረው። በነገራችን ላይ ቂጣችን ወይም ዳባችን ልበላችሁ አይደል? ዳባችን ማለት ነው። በቀላል መንገድ ዳቦ አማረን የምትሉ ብዙ እህቶች ስላላችሁ በዚህ መልኩ እንድትበሉ። ይሄ ደግሞ ጫው ጨመርኩኝ እንዳትረሱ ማለት ነው። ብዙዎቻችን ዳቦ መስራት ያቅተናል እያላችሁ፣ ይሄ ደግሞ ስኳር ትንሽ ጨመርኩኝ ማለት ነው። እናንተ መጨመርም አለመጨመርም ትችላላችሁ። እኔ ግን እጨምራለሁ። ጣዕሙ በጣም ነው የሚጣፍጠው። ይሄ ደግሞ ዘይት ነው የጨመርኩት። እንግዲህ ቀለል ባለመልኩ ዳቦን ጋግረን መብላት የምንችልበት እናያሳያችሁት። እዚህ ጋር ደግሞ እንደምታዩት አብኩቼ ጨርሻለሁኝ። እንግዲህ ይሄን ይመስላል። ትንሽ ነው መጋግረው እናንተን ለማሳየት ያህል ነው። እንደምታዩት ይሄው ኩፍ ብሎልኛል። ማሻአላ ተባረከላ ብያለሁኝ። በጣም ነው የሚያምረው። ሊጡ ራሱ ጥብቅ ብሏል። እውት እንደምታዩት ኩፍ ብሏል። ትንሽ ነው እንዲያቦካሁት አይታችሁታል። እንግዲህ ኩፍ ብሏል ደርሷል። እዚህ ጋር ደግሞ መጥበሻዬ ላይ ዘይት አድርጌያለሁኝ። በመጥበሻ ነው እንትን ምለው። ይኸው ዘይቴን እንግዲህ በዛ ያረኩት ቡኒ እንደሆነልኝ ስለፈለኩ ነው። እንግዲህ ሊጤን እንደዚህ አድርጌ እጠፈጥፈዋለሁኝ ወይም እዘረጋዋለሁኝ። አንድ ቦታ ውፍር እንዳይልብኝ እንዳርጌ እዘረጋዋለሁኝ ማለት ነው። እና ዳቦ አማርኛ የምትሉ እህቶች እንደዚህ አድርጋችሁ በቀላሉ ሰርታችሁ ብሉ። በተለይ ጧጧ ስራ ስለሚበዛባችሁ እንደዚህ አድርጋችሁ ቶሎ እናንተ በጎን ስራችሁ በጎን ዳባችሁን ሰርታችሁ ብሉ ማለት ነው። በጣም ደስ የሚል እንግዲህ እንደምታዩት ደርሷል ማለት ነው። በጣም የሚያምር ዳቦ ማለት ነው። እንዴት ነው ሲያምር ማለት ነው። ዘይቱን ያረኩበት እንደዚህ እንደሆነልኝ ስለፈለግኩ ነው። ቡኒ ከረን ማለት ነው። በጣም ያምራል። እንግዲህ ዳቧችን ይሄን ይመስላል ማለት ነው። እናንተም ጋግራችሁ ብሉ ማለት ነው። ዳቦ አማረኝ እንዴት አድርጌ ልስራ አያስፈልግም።